ምን ያህል ጊዜ ሆናችሁ ወደ እስልምና ከተመለሳችሁ? አሁን ያው 3ኛ አመት ማለት ነው። ረመዳን በግማሽ ላይ ነበር የገባነው ካቻምና ረመዳን ላይ ማለት ነው። 3ኛ ረመዳን እየጾምን ነው አልহামዱሊላህ። አልহামዱሊላህ 3ኛ ረመዳን እየጾማችሁ ነው። ከተጋባችሁ ደግሞ ወደ 5ኛ አመታችሁ ነው። 2 አመታት ከእስልምና ውጪ በሆነ በትዳርም ህይወት አብራችሁ ኖራችኋል ማለት ነው። የተለየ ታሪክ ይመስለኛል። እንግዲህ እስቲ ማን ነው እስልምና ደጅ የደረሰው ቀድሞ የሚለውን በኋላ ላይ እናወራለን። ብንጀምር ደስ የሚለኝ ረመዳን አንተ መጀመሪያ የኦርቶዶክስ እምነት ተከታይ ነበርክ። ከቤተሰቦች ወረስከው ሃይማኖት ነው። ከዛ ደግሞ ወደ ፕሮቴስታንት እምነት የተወሰነ ጊዜ ቀይረሃል። ከዛ ደግሞ አሁን ወደ እስልምና መጥተሃል። ያው እንደዚህ መቀየሮች እንግዲህ ይኖሩታል ምክንያቶች። አሁን ላይ ደግሞ የምትሄድበት አለ ወይስ አንታለ የሚለውንም እናወራበታለን። ጉዞ በቅተዋል ወይስ እንዴት ነው? ግን ትንሽ ከሱና አንሳና መጀመሪያ ከነበርክበት ሃይማኖት ለምን ቀየርክ? ለምን ያልጸናው? አስጠናለሁ ተማሪዎች። ከዛ ትንሽ ቀውጢ ልጅ ነው በጣም ነው የምወደው። ምን እያደረክ ነው ምናምን ነገር ስለው እየረበሸ ነው። ከዛ የሆነ ሐሳብ ያነሳል ከሌላ ሰው ጋር መሰለኝ እሱም ሲነጋገር የነበረው። ከዛ ሰው ሲወለድ ሙስሊም ነው ሲለኝ ፖዝ አደረኩ። በጣም ነው የደነገጥኩት። እንዴት ስንት ነገር አውቀህ ይሄን አታውቅም ይለኛልና እንዴት ሰው ሲወለድ ሙስሊም ነው እንዴ አልኩት። ያስተም ፓርከሪም በቃ እየጻፍኩ ነበር ዋይት ቦርድ ላይ አቆምኩኝና በጣም ደነገጥኩ። ፍሮዝ አደረኩ። ሰው ሲወለድ ሙስሊም ነው እንዴ አልኩት። እንዴ ሚስተር ስንት ነገር አውቀህ ይሄን አታውቅም ብሎ ሳቀብኝ። ያቺ ሳቅ ነች በጣም ወደዚህ የበለጠ እንድደርሰና ያለንን ነገር በደንብ መያዝ ካልቻለን ሌሎች ኢቭን በዙሪያችን ያሉም ይሸሹናል። that means አሁን ብዙ ጊዜ በመጠይቅና ጥያቄ በማበዛ ሰዓት ጥያቄ ያታብዛ ፍልስፍና ነው ምርምር ነው ምናምን በሚሉኝ ሰዓት ብዙም እንትን አለለም ነበር ማለት ነው። በራሴ መንገድ መሄድን መርጥ ነበር። ብዙ ጊዜ ከሃይማኖቱ ውጪም እስከመሆን ደርሼም ነበር። ምን ነበር ግን ጥያቄ? በተደጋጋሚ ያው መጽሐፍ ቅዱስም አንዳንድ ነገሮችን ማነብ ነበር። ስለ ኢየሱስ ክርስቶስ ብዙ ጊዜ ጠይቅ ነበር ማለት ያው ብዙ ጊዜ ሳነብ ነብይ መሆኑን ነበር መጽሐፍ ቅዱስ ላይ በደንብ የሚገልጸው ራሱ የተናገረው። አንተም ትረዳው እንደዛ ነው? አዎ ከደቀ መዛሙርቶቹ ያሉት ሳይሆን ራሱ ባንደበቱ የተናገረው እሱ ከራሱ ምንም እንደሌለ ራሱ እሱ መልእክተኛ እንደሆነ ብቻ ነበር የሚገልጸው። እነዚህም በተደጋጋሚ በጠይቅም የተወሰኑ ሰዎች ጋር ያው እንትን ለማለት የገባው ነው የሚመስላቸው ማለት ነው። እሱን ያው በሌላ መልኩ አሰቡብኝ። ፕሮቴስታንት ውስጥም ኦርቶዶክስ ውስጥም ይሄን ነገር አላገኘውም። ከነበርክበት እምነት ላይ የነበረ ጥያቄ ነበር። ጥያቄዎች አልተመለሱልህም ሳይሆን የተመለሰልህ ምላሽ አንተን አላሳመነህም ነው የሚሆነው። አላሳመነኝም።